እግረ መንገዳችንን ግን ዝም ብለን አንሄድም። የተሸከምነውን መሶብ እያመሰገን እንሄዳለን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡ ህብስት ዘወረደ እምሰማያት ወሃቤ ሕይወት ለኩሉ ዓለም። እቺ እመቤታችን እኮ ናት። ዲያቆኑ መሶበ ወርቁን ተሸክሞ ሲሄድ መሶበ ወርቅ ተሸክሞ ሄደ እንዳይመስላችሁ። እመቤታችን አንቺ እቺ መሶበ ወርቅ ነሽ፣ ውስጥሽ የተቀመጠው መና ክርስቶስ ነው እያለ እያመሰገናት ነው የሚሄድ። ይሄንን ሁላችንም ነው አምነን የምንናገር። ውስጥ ቤተ መቅደስ ይገባል። ዑደት አድርገው ሁሉንም ስርዓት ከፈጸሙ በኋላ በየተፈቀደላቸው ቦታ ላይ ይቆማሉ። ስሙ በደንብ ሁሌም ካህኑን አይታችሁት ከሆነ ጀርባውን ለእኛ ሰጥቶ ነው አይደለም የሚቆም። ልብ ብላችሁ አይደለም ፊቱን ወደ ምስራቅ አዙሮ እኛ በምዕራብ በኩል ምኑን ይሰጠናል? ለምን ንቀት ይመስላችኋል? አይደለም። የምንናፍቀውን ክርስቶስ እሱ ቀድሞት እንደሄደ ሁሉ እኛም እንድንከተለው እረኛ ስለሆነ ነው ከፊት ከፊት የሚሄድ። እየሰማችሁ